አንተ ደብ ዜና አታቀርብም እንደ ዛሬ? ምን ቅመራ ነው አንተ የምትለው? ስራ የውሸት ነገር ተውና፣ የምን ማት ነው ፍልስፍና ነገር ተውና። እሱ እኮ ምን ለምንድን ነው አሁን የምጠቅመው? ምንም የሚጠቅም ነገር የለም እኮ እዚህ። ይሄን እየጨቀጨቅኩ ነው ዜና ማቅረብላችሁ እንዲህ እየለፋው። ያው ትምህርቱና ዜናው በጭራሽ አይሄድም። ላይክ ፎሎ አያረጉም። እኔ አሁን የማስተማር ቆይ ስንት ፎሎወር አለህ አሁን ላንተ? እኔ በቃ ስንት ነው 32 ፎሎወር አይደለም ጭራሽ በቀን ውስጥ እንዲህ ተታግዬ እየታገልኩ እና ለምንድን ነው አሁን አንተ የምትሰራው ዜና ምናምን የምታቀርበው? ለምንድን ነው? በቃ ለወደፊቱ ይጠቅመኛል ስራ ካጣው ብዬ ነው። ያው ማስታወቂያዎች ምናምን ለመስራት እንደዛ ነው። እሺ አሁን ሳቲስፋክሽን አግኝተሃል በሱ ስራ? በዜና ነው። በዜና እስካሁን ፎሎወር አላገኘሁም ወይ ሼር አያረጉም። እንዲህ እየለፋው ቀን ሙሉ ከዚህ እየታገልኩ ያው በትርፍ ሰዓት ደግሞ ትንሽ ዜና ለማቅረብ ራስ ኑሮ ለማሸነፍ ፎሎ ብዙ ፎሎ ካለኝ ደግሞ ማስታወቂያዎች ለመስራት ነገ ፈተና ነው፣ ቴስት አለ። ዛሬ አታቀርብም ማለት ነው? ዛሬ በቃ ምን ነው እንደው ፎሎ የሚያደርጉ ወይም ደግሞ ላይክ የሚያደርጉ ማቅረብ ምንም ሞራል ይሰማል ወይ በትምህርት ያለው ወይ በዜና አሁን ብዙ ፎሎወር ታገኛለህ። እኛ ደግሞ ሳብስክራይበሮች ፎሎ እንድናደርግ ቃል እንገባለን። ስለዚህ እና ዜና አቅርብልን፣ እንጠብቀሃለን። እሺ ብራዘር፣ በጣም አመሰግናለሁ። ታንክ ዩ። እሺ